እንደውም ሩታም ትኖራለች ሚዜ ትሆናታለች ሄርሜላ። እናንተም በዚህ ድንቅ ፕሮግራም ላይ እንደምትታደሙ ተስፋ አደርጋለሁ። መገኘት አለባችሁ። ሩታም ሚዜ ነው። አንቺ ሌላ ነገር ስለሆነ እኔ ሴትጂ ምን መማታት አልወድም። ሌላ ነገር ውስጥ አትስገቢ። መጀመሪያ ስነስርዓታችሁ ምንም አታርገኝም። እናንተ ራሱ ስነስርዓታችሁን ያዙ። ምንም አታመጣም። ምን አገባኝ? አንቺ ራስሽ በቃ ሌላ ነገር ሳትገቢ የሩታን ስም እንዳታነሺ። የስም ሰማሽ ነው። አብርሃምም ሄርሜላም የፈለጉበት መግባት ይችላሉ። አንተ ደግሞ ሄርሜላን ስም እንዳታነሳ። ምንም የሚመለከት ነገር የለም። ገደል ትግባ። እኔ ምን አገባኝ ስለሷ? ይሄ ጀምራ እንደዚህ ነገር እድገታችሁ ነው እናንተ ሲጀምር እንደዚህ ማፈን የሆነ ነገር ነው። እድገት ምናምን ደግሞ እንዳታ ባለትዳር ምናምን ማፈን እንትናችሁ ነው፣ ስታይላችሁ ነው። ለጓደኛ መከራቸው ራሱ የት እንደሆነ ወስነዋል። እንደዚህ ብሎ እንደ ሩታ ዱባይ ምናምን አይደለም፣ አይመጣንም። ሲጀመር ዱባይ ምናምን ለንደን ነው የሚሆነው ሰርጋቸው ራሱ አይመጣንም። ዱባይ ምናምን ለንደን ነው የሚሆነው፣ ለንደን ነው የሚሆነው። ለምን? ምክንያቱም ስለማይመጣነን ዱባይ ብራላችሁ እንዴ በደንብ ሻም 50 ጊዜ አብርሃም እሷን ማግባት ይችላል ሄርሜላ ማለት ነው። ግን ሩታን እየመጣችሁ መነዝነዝ ሩታ ስም ተሳስታችሁ ልታነሱ እኛ አይመለከተንም ስለሷ ሲጀመር። እሷ እኮ ከሱ የተሻለ ባል ታገኛለች። ገባሽ? ግን የሚጎዳው እሱ ነው። አብርሃም ነው የሚጎዳው። እዚህ ጋር ታሰቃየዋል። ሲጀመር ወዳው አይደለም ሄርሜላ ልችለት ወዳው አይደለም ሄርሜላ አፍቅራው ወዳው አይደለም ያስመሰለች ነው። ሌላ ፍቅረኛ እንዳላት ታፈቅራው ሁሉ ጊዜ እንደዚህ አትሆንም ነበር። ሌላ ፍቅረኛ እንዳላት ነው ታፈቅራለች። አዲስ አበባ ላይ ናችሁ አለ ቤተሰቦች። ዛሬ በጣም ተናድጄና ደብሮኝ ነው የመጣሁት። በጣም አስቀያሚና ዊርድ የሆነ ነገር ነው እያየን ያለ ነው። በእንደዚህ ያክል ሰው ትዳሩን ጥሎ ወሽምነትና ሌላ ትዳር ሌላ ሰው አገባለሁ ብሎ ይፋ ግልጽ ሚዲያ ላይ ወጥቶ መናገር ማለት በዚህ ሰዓት እኔ እንጃ ምን አይነት ሰይጣን ይሁን ምን አይነት ጊዜ ይሁን አላውቅም። ይሄ ጊዜ በተሻሻለ ቁጥር አእምሯችንም እንደዛው አክል ይበላሻል ብዬ አላስብም። ለምን ፍቅር ከሆነ ፍቅር ነው፣ ትዳር ከሆነ ትዳር ነው። አለቀ። አራት ነጥብ። የሰው ልጅ የሆነ ዝና ላይ የሆነ ቦታ ላይ ስለሆነ ብቻ ያንን ነገር ትቶ ወደ ሌላ መንገድ መሄድ አለበት ብዬ አላስብም። ትላንት ያሳየኝ አብርሃም ያንን ነው ማለት ልክ ነህ። በመላመድ ብዙ አይነት ፍቅሮች ሊኖሩ ይችላሉ። ልትወድ ትችላለህ። ግን ልጅ ኖሮ ትዳር ኖሮ ገና ወረቀት ሳቀድ ፍቺ ሳቀድ እንደዚህ አይነት አስነዋሪ ነገር ታረጋለህ ብዬ አላሰብኩም ነበር። ግን ትላንትና እንዳየሁት ከሆነ ሄርሜላ እንደምታፈቅራትና ከሷ ጋር መኖር ከሷ ጋር ሰርግ ደግሰ ማግባት እንደምትፈልግ ነገር ነው ያየሁት። ይሄ ነገር ደግሞ በጣም ነው የሚደብረው፣ በጣም ነው የሚያስጠላው። ለምን እዛች ጋር ልጆች አሉክ፣ ሚስት አለክ፣ ያንኑ ነገር ትተክ እንዴት እንደዚህ ለምን እንዴት እንዳሰብከው አላውቅም። ምን አይነት ግዳጅ ይኖርብህ ነው ይሄን ነገር ልታደርግ እንደቻልክ ግራ ነው ያለው። በጣም 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 ደስ የማይል ነገር ነው ያየሁት። ገምሬ ነው ከማስበው በላይ በጣም የሚደብር ነገር ነው እያደረክ የነበረው። ማለት እሷ ስላስገደደች ወይ ደግሞ ግሬ ስለተደፋች ብለህ ሄርሜላ ግሬ ስለተደፋች ብቻ አንተ እንደዚህ አይነት ውሳኔ መወሰን የለብም። ለምን ዘለቄታ አለው እንደዚህ አይነት ነገር ሲፈጠር እድሜ ልክን ከሷ ጋር ልኖር ይችላል። ሁሌም በይሉንታ መኖር እንደሌለብህ ነው አስተምረው። ግን ልጅቷን በጣም ነው ያሳብርካት። ሩታ በአሁኑ ሰዓት በጣም ተጎድታ በጣም ሌላ ሌቭል ውስጥ ነው ያለችው። ያ ነገር ደግሞ ስታይ በጣም ነው የሚደብረው። ምን አይነት በሽታ እንደያዘ ካላቅም ራስን አስመርምር። የምሬ ነው የምልህ ከምታስበው በላይ ማለት እሷን ለማናደድ ነው ለማቃጠል ነው። ከዚህ በላይ ማቃጠል የለም። የምሬ ነው። ሩታ አንተን በጣም ነው የምትወድ፣ በጣም ነው የምታፈቅር፣ ካንተ ጋር መሆን ትፈልጋለች፣ ልጇን ካንተ ጋር ማሳደግ ትፈልጋለች። ያን ነገር ግን አንተ እንዳይሆንና እንዳይቀጥል ነው ያደረከው። ትናንትና ተንበጫጭ ይሁን አላውቅም፣ ሰክረ ይሁን አላውቅም፣ አፈቅርሻለሁ ምናምን ነገር በእንደዚህ ያክል ወንድ ልጅ ወርዶ እንደዚህ ሲያደርግ በጣም አስነዋሪ ነገር ነው። ደስ የማይልና ማይጠበቅ ነገር ነው ካንተ ያደረከው። ይሄ ነገር ደግሞ በህግ እንደሚያስጠይቅህና መጀመሪያ 80 ሳፈታ እንደዚህ አይነት ነገር ማድረግ እንደሌለብህ ህግም ስለሚያውቀው ካርቻሌሽን ትገቢያለሽ። ያኔ እዛ ምግብ ታመላለስላለች ወሽማክ ማለት ነው። ወሽማ ባይዘዌ ጠቅማ ካለ ለመጠቀም ያፈልጋ ነው እንጂ እርግጠኛ ነኝ አፍቅራክ ወይም ወዳክ ምናምን ነገር እልህ ነው። ሄርሜላ ያዛት እልህ ነው። ከሩታ ጋር እልህ ይዟት እንጂ ምንም አይነት ነገር ወዳክ ምናምን ነገር አይደለም። የምሬ ነው። እና ብዙ ሰዎች አላችሁ ደስ ብሏችሁ ከሄርሜላ ጋር ፎቶ እየፖስታችሁ የሆነ ሰርጋቸው መች ነው የሚጋቡት አብርሃም ሩታም ከጾሙ በኋላ ነው ወይስ ከጾሙ በፊት ነው እያላችሁ በጣም ደስ የማይል ነገር ደስተኛ እየሆናችሁ ያላችሁ ምስቁ ብዙዎች አላችሁ። አንደኛውም ደግሞ አቤል ነው መሰለኝ አንተ ነጫጭባ ማለት አትንበጫበጭ። በቃ በእንደዚህ አይነት መንገድ የሰውን ትዳር ማበላሸት የባልና ሚስቶች ከድሮ ጀምሮ አብረው እየኖሩ የመጡ ሰዎች ላይ
እንደዚህ አይነት አስነዋሪ ነገር ማድረግ ተገቢ ነው እያረስን አንተም ነገር ምን እንዲገጥም አይታወቅም። ባይዘው ጥሩ ነገር ያጋጥመኛል አይነ ስውር ልታገባ ትችላለህ። የተለያዩ ነገሮች ሊያጋጥም ይችላል በእንደዚህ አይነት መንገድ የምር ነው። ስለዚህ እንደዚህ አይነት ነገር አታርግ፣ ይደብራል። በግድ የማጣመር ነገር ነው እያደረክ ያለው። በጣም የማጣመር ነገር ነው እያደረክ ያለው። ሩታ በጣም ተጎድታለች። ደውላልኝ ይሄንን ሰማህ ወይ ነው ያለች። አዎ ሰማሁኝ፣ ከመስማትም በላይ ባይኔን ያየው አፈቅርሻለሁ አላት እኮ አለች። ስቅስቅ ብላ እያለች አፈቅርሻለሁ እያለች ምናምን አይነት ነገር በቃ የምር በጣም የሚደብር ነገር እና አሁን ያለሁትም እዛው አካባቢ ነው ያለሁት። ሩታን ማግኝቻት ለማጽናናትና በቃ ማለት እንደዚህ አይነት ነገሮች ያጋጥማሉ፣ ፌል ያደርጋሉ። ግን ያው እስካልተጋቡ ቀለበት እስካላሰሩ ድረስ አሁንም ድረስ የሩታና የሩታ ባለቤት ነው አብርሃም። አፈቅርሻለሁ ስላላት ብቻ ሌላ ነገር ይፈጠራል ማለት ሳይሆን ቀለበት እስካላሰራለት ድረስ ለሄርሜላ በዛ ላይ ደግሞ ያን ወረቀት እስካልቀደደ ድረስ አሁንም ቢሆን የሄርሜላን የሩታና የሩታ ብቻ ነው። አስረግጬ ነው ሊመስላችሁ ይችላል። አንዳንድ ሰዎች ደስተኛ ሆናችሁ ብዙ ነገር ፎቶም እየፖስታችሁ የምታለቀልቁ ሰዎች ያላችሁ የእነሱን መጥፎነት እንትን እያላችሁ ማለት ነው። ያ ነገር ደግሞ ዋጋ ያስከፍላችኋል። እና እዛው አካባቢ ነው ያለው ሩታ ቤት ትንሽ ይከብዳል። የሆነ ስጦታም ነገር ይዤ ለመሄድ አስቤያለሁ። ወደዚህ አካባቢ ሱቅ ፈልጌ እና ብዙ ነገሮች እያየ ነው። ደስ አይልም። ብዙ ነገሮች ቤተሰቦች ደስ የማይል ነገሮች እየተፈጠሩ ነው። ብቻ በጣም ይደብራል ያለው ነገር። ና አቤት ቡቺም ትባላን ተለካ። አዎ እንኳን ደስ አለክ። ለምን? አብርሃም እና ሄርሜላ ሊጋቡ ነው። ማንሽ አንቺ ይችላል ታውቀኛለህ በደንብ በደንብ ታውቀኛለህ እኮ። ማንሽ አንቺ? ሄርሜላ አትለኝ፣ በደንብ ታውቀኛለህ እና በጣም ደስ ብሎኛል። ምን ነው ደስ ብሎሽ? በመጋባታቸው ለዛች ለሩታም ንገራት በጣም ደስተኛ ነኝ። እንኳን ደስ አላችሁ። የሰው ባል ማማገጥ ማለት ይሄ ነው ለእናንተ ትልቅነት አይደለም? ይሄ ነው ለእናንተ ቤተሰብነት? ምንም ማማገጥ አይደለም፣ ትልቅነት ይሄ ነው። አፍቅራዋለች በቃ ካሳታው አረም የምሬ ነው። ይሄ ነው ትልቅነት። የእናንተ ቤተሰብ በእንደዚህ ያክል ነው የሚገመተው። ስለሻው ነው በጣም ደስተኛ ነኝ። ቴኔች ብለሽ ታስብ እየተዘጋጃጀን ነው። ምንድን ተዘጋጃጁት? ሌላ ፕሮግራማቸው ሰርግና? አዎ ስለሻው እሱ አፈቅራታለሁ ስላለ እኮ ብቻ የሚያገባት ነገር አይመስልሽም? ያገባታል። በደንብ ነው የሚያገባት። በደንብ ነው የሚያገባት። አሁን ምንድን ነው የምትፈልጉት ከዚህች ልጅ ከሩታ? ምንድን ነው የምትፈልጉት? የምሬ ነው ነው ከሷ ዞር እንድትል በቃ ምንም አንፈልግም። ከሷ ዞር በቃ በሰላም ይኖሩበት ልጆቹ። አይኖር እኮ አላለችም እሷ። ግን የምትፈልገውን ነገር እሷ አብርሃም ሲጀምር ያለ ልጁ መኖር የማይችል ልጅ ነው። ገባሽ? እዚህ ጋር አብራ ኩኩፋ ያለ ልጅ ወልዷል ከሩታ። ስለዚህ ከሷ ጋርና ከሷ ጋር ብቻ መኖር ያለበት። እንደዛ ከሆነ እናንተ ዛሬ ወይስ እናንተ ምንድን ነው ማለት ብር ያለው ምናምን መስሏችሁ ነው? አብርሃም ደግሞ ያደረገችው ሄርሜላ ናት። ምን እንዲስታክ እንዲ ያጽናናችሁ ምናምን? አዎ ያጽናናታለች። ህይወቱን አመስካከለች። በደንብ ይመሰቃቀል ነበር። ከጎኑ ነበረች፣ አጽናናታለች ምናምን። ልንገርሽ አሁንም ቢሆን ሄርሜላን ቢያፈቅራት ራሱ ሩታን የሚያክል አሁን እኮ ምንም አታመጡም እናንተ። በቃ ሲጀመር ያፈቅራታል እሱ። እናንተ ምንም አታመጡ እንድትነግራት ነው ለሩታ። ምንም አታመጡም። አሁን ያፈቅራታል፣ ይወዳታል በቃ። እናት ወይ ግራ የገባሽ ስልሽ አሁን እኔ ሩታ አልጠይቃት እየገባው ነው። በጣም አሟታል። ባየችው ነገር በጣም ተናዳለች። ፌል አድርጋለች። ከናንተ ማይጠበቅ ከናንተ ቤተሰብ ማይጠበቅ ነገር ነው። ሄርሜላ ዘላልነቷን ነው የሚያሳየው። ዘላልነቷን ነው የሚያሳየው። እናንተ ምን ይሁን ነው የምትሉት? ለምን ነው ማትታወቸው? ማለት መቶ ያለ መቶ ሳይሆን በእንደዚህ ሰው ትዳር ውስጥ ገብታ ጠልቃ እናንተ እንዴት ነው የሚሰማችሁ? ምን ይሰማናል? ብዙ ነገር ሆናለታለች እኮ ከጎኑ ነበረች። ስለዚህ ብትተዋቸው ነው የሚሻለው። እኛ በጣም ደስተኞች ነን። የተዘጋጀን ነው ለፕሮግራማቸው። በጣም ደስተኞች ነን። በጣም ደስ ብሎኛል። እኔ ብትረጋጉ ግን አሪፍ ነው። ሌላ ነገር ውስጥ ከመግባት ምንም መረጋጋት የለም። እናንተ ተረጋጉ። ሌላ ነገር ውስጥ ከመግባት እናንተ ተረጋጉ። በቃ ዞር በሉላቸው ከልጆቹ። አሁን ያው ሲላ ነገር ሳታችን እየሰማሽ ነው። እህቷ የምትሆኝ ከሆነ አርፋችሁ ተከብራችሁ ነው። ምንም መከበር የለም እኮ እናንተ። እሷ ትከበር፣ 50 ጊዜ ማግባት ሩታ ትከበር። ምንም እኛ የምንከበረው ነገር የለም። 50 ጊዜ ማግባት ይችላል። እሱ ይወድሽ ራሷት ነገሮችን ያበላሻል። አባባሪ ሌላ ፍቅረኛ እንዳለ ታውቃለች። ምንም ሌላ ተፈቅሯለች። እኛ የምናውቀው እሱን ነው። እናንተማ እንዴት ነግራችኋለች? ቀጣፊ ውሸታም ልጅ ነች። አይደለችም በፊት ቀጣፊ ውሸታም ልጅ ነች። በጣም ነው ማውቃት። ይሄ ስማሽ ነው። አሁን ይሄን የምትለው በጣም ስለተናደድክ በጣም ስሜታዊ ስለሆናችሁ ምናምን ሊሆን ይችላል። ግን እሷ በጣም የምትወደው እኛ በጣም ደስተኞች ነን። እናው የምፈልጉት እሺ ይዟት እንደፈለገም አይደለም ማግባት ቀርቶ እንደፈለገ መሆን ይችላል። ስለሽ
ከሩታና ከኛ ህይወት ጋር የሚያገናኘው ነገር ምንም ነገር የለም። የሱ ላይፍ ማለት ነው። እዚህ ጋር የራሱን ነገር ወስኗል። እዚህ ጋር አለቀ። እንደ ጓደኛ መካኗል። ምንድን ለማቃጠል ነው? ምንድነው አላማችሁ? ስለዚህ በቃ ይጋባሉ። መጠበቅ ነው ያለባችሁ ያን ነገር። ለንደን ይጋባሉ። ቀን እየቆረጠን ነው። ደስተኛ ይሆናሉ። እሺ ከዛስ ምንድነው? ደስተኛ ታደርገዋለች። ሄርሜላ ታቃጥለዋለች። እኔ አቃጥለው ካልደፋችን ደስተኛ ታደርገዋለች። ቡቺ ምን አለበኝ? እሱ ተፋቶ በሁለት ወር ውስጥ ምናምን ነገር ካልተዋት ቡቺ ምን አለበኝ? ትወዷለች፣ ታውቂያለሽ። እሱ እንደዛ ስለዚህ ምን አናደዳችሁ? በቃ እናንተ ምንም የሚያነድ ነገር የለም እኮ እሱ አፈቅርሻለሁ ብሏታል። በቃ አንድ ምስኪን ሴት ይሄን ነገር መጠበቅ ነበረባችሁ መጀመሪያ። እኔ ግን አንድ ነገር ልንገርሽ፣ አሁንም ቢሆን እህትሽ እድል አላት። ምን እድሏ? አርፋ ብትቀመጥ ቢሆን ትቀመጥ፣ ሌላ ነገር ውስጥ እንድትገባ አታርግ። ሰርጋቸው ለንደን ነው ወረቀታቸውን አልቀደደም። የምን ወረቀቱን አልቀደደም። የ80 ቀኑን ወረቀቱን አልቀደደም። ስለዚህ አሁኑኑ ይሄን ነገር አቁም። አታቆምም። ሰው ማን አንተ ማን ስለሆንክ ነው የምታቆመው? ወረቀታቸውን አልቀደደም። ምን አገባህ አንተ? ሰርጉ ለንደን ሆነ ምናምን እኛ የሚያገባን ነገር የለም። እየሰማሽ ነው አይደል? ምንም ይጠቅመን የሚጎዳንም ነገር የለም። ስለዚህ እንደፈለጋችሁ ማለት ትችላላችሁ። ልጁ አንዴ ተበሳብሷል። አይምሮ አንዴ ምን እየሰራ እንደሆነ አላውቅም። የተንበጫበጨ ነው። እስከመግባትሽ በፊት አሁኑኑ የምታረጊውን ነገር አቁምሽ። ሌላ ነገር ሳትይ ምንድን ሌላ ነገር እሱም ከትክ እኮ በቃ ማይባል ነገር አታወሪ። ምንም ማይባል ነገር ግልጹን ያወራሁት እኮ ማይባል ነገር አትበይ። ትክክለኛ ነገር አትበይ። እየሰማሽ ነው? ምንም ማይባል ነገር አላወራሁም። ትክክለኛ ነገር ነው ያወራሁት እኮ። ይሄው ለሴት ልጅ ላይ እኔ ጂን አልሰነዝርም። እሺ ለምንድን ነው ሲጀመር? ልምዳችሁ ነው እናንተ እኮ እያደረሻችሁ ነገር ትክክል ነው። ስነ ስርዓት ያጂ ይወጣ እሱ ሄዳችሁ እዛ እንትን ከማለት ይልቅ እኮ አትንበጫብጫው። ለምንድን ነው መተሽ እዚህ ጋር ላገኝ ብለሽ ሌላ ነገር ውስጥ ምትያቲ? እየነገርኩ ነው። ትክክለኛ ነገር እየነገርኩ ነው። እንድትነግራት እንደግሳለን። በደንብ በጣም ደስተኛ ነን። እኔ በጣም ደስተኛ ነኝ። መጀመሪያ ይኸው ለአስተዳደጋችሁ መጀመሪያ አስተካክሉ። መጀመሪያ እየሰማሽ ነው። ሌላ ነገር ሳትገቢ በስነስርዓት ነው። ሴት ልጅ ላይ በሰንሰለት አትነካኝም አንተ። እንደውም አስጠፈልጋለሁ። አታችኝ። እየሰማሽ ነው። በቴስት ነው እንጂ ምንጭን እየሰማሽ ነው አይደል? ሌላ ነገር ሳትገቢ ምንም አታመጣ። ምንም አታመለከተ። እሺ ስታይላችሁ ይሄ ባለትዳር ምናምን ማፈን እንትና ምንም ማምጣት አትችሉም። ምንም ማምጣት አትችልም አንተ። አብርሃም እኮ እንደፈለገ ማግባት ይችላል። ይፈልጋል፣ ያገባታል። ግን ሌላ ነገር ሳትገቢ ተቃጠሉ። ያገባታል ያገባታል። ተቃጠሉ። እሺ አሁን ፈልግኝ አንቺ ሴት ልጅ ላይ እኔ እጄን አልሰነዝርም እያልኩሽ ነው። የመምታትን መብት የለህም ሲጀመር። ጫፌን አትነካኝም። ጫፌን አትነካኝም። አንቺ ምን ሆነሽ? ያለ ረፊ ማርያም ረፊ ምንም አልኩ። ትክክለኛ ነገር ሲነገር ካመነ መቀበል አለብህ። ጥፍጥፍ ነው ማድረግ። ሸምሬ ነው የምልሽ። ጥፍጥፍ ነው ማድረግ። ይጋባሉ። ትክክለኛ ነገር ነው። አምነ መቀበል አለብህ። በቃ ለሩታም ለዛች ለሩታም ነገራት